ከወጀብ በላይ የመምጠቅ ጥበብ። ንስር ከወጀብ በላይ የመምጠቅ ጥበብ አለው። ችግርህን የመሰላል አካል አድርገው እንጂ ችግርህ የህይወት ጣሪያ እንዲሆን አትፍቀድ። ብዙ የአዋፍ ዝርያዎች ዝናብ ሲመጣ መጠለያ ፍለጋ ወደ ዛፍ ወይም ወደ ዋሻ ይሸሻሉ። ንስር ግን ከዚህ የተለየ ነው። ዝናብ ሲመጣ አይሸሽም። ይልቁንም የዝናቡንና የነፋሱን ኃይል ተጠቅሞ ወደ ላይ ይምዘገዘጋል። ይህ ታላቅ ክስተት 3 ጥልቅ መልእክቶችን ይይዛል። አንደኛ፣ ችግርን የመመልከት አቅም ወይም ፐርስፔክቲቭ የምንለው ማለት ነው። ሌሎች የአዋፍ ዝርያዎች ዝናቡን እንደ መከራና የመንገድ መዘጋት ያዩታል። ንስር ዝናቡን እንደ መሰላል ይጠቀምበታል። ጥቅጥቅ ያለውን ደመና ሰንጥቆ ካለፈ በኋላ ከደመናው በላይ ያለው ፀሐያማ ሰማይ ይጠብቀዋል። ልብ ይበሉ፣ ዝናቡ ከደመናው በታች ሲዘንብ፣ ንስር ግን ከደመናው በላይ በፀሐይ ብርሃን ይሞቃል። ሁለተኛ፣ ከአውሎ ነፋስ ጋር መደነስ ወይም አዳፕቲቢሊቲ የምንለው ማለት ነው። ንስር ወጀብን አይፈራም፣ እንዲያውም ይጠቀምበታል። ኃይለኛ ነፋስ ሲኖር የራሱን ጉልበት በመቆጠብ የነፋሱን ኃይል ተጠቅሞ ከፍታውን ይጨምራል። በሕይወታችን ፈተና ሲገጥመን እንደ ንስሩ ችግሩን ተጭነን ወደ ላይ እንውጣበት እንጂ ችግሩ ከላያችን ሆኖ እንዲጫነን አንፍቀድ። የመጣውን ችግር ወደ ጉልበት ቀይረው። ሶስተኛ፣ ልዩነትና መሪነት ወይም ዩኒክነስ የምንለው ማለት ነው። ሁሉም ወደ ታች ሲያቀረቅሩና ሲደበቁ፣ ንስር ግን ብቸኛው ወደ ላይ የሚወጣ ፍጡር ነው። ይህ ማለት መሪነት ወይም ልዩ ሰው መሆን ማለት አብዛኛው ሰው ከሚያደርገው በተለየ ሁኔታ በድፍረት የራስን መንገድ መከተል ነው። የንስር ጥበብ ወይም ግጥም። ዝናብ ሲያካፋ፣ ሰማይ ሲጠቁር፣ ሁሉም ሲሸሹ ወደ ጎጇቸው ወደ ዛፉ ስር፣ አንተ ግን ንስር ሆይ ክንፍህን ዘርግተህ ደመናን ሰንጥቀህ ከፍታን ናፍቀህ ከወጀቡ በላይ ፀሐይን ታያለህ። ችግርን ረግጠህ ንጉሥ ትሆናለህ። የዕለቱ ጥያቄ፣ በአሁኑ ሰዓት በሕይወቱ ውስጥ እንደ ወጀብ ሆኖ የተጫኑትና እርሶም እንደ መሰላል ሊጠቀሙበት የሚችሉት ችግር ምንድን ነው? በኮሜንት ይግለጹ። የሕይወትንና የስኬትን ምስጢር ለመረዳት ይህንን ቻናል ሰብስክራይብ አድርገው የደወል ምልክቷን ይጫኑ። ምክንያቱም በየቀኑ የምንለቃቸው ቪዲዮዎች በእርግጠኝነት የእርሶን ሕይወት ይቀይሩታል። ስላዳመጣችሁኝ አመሰግናለሁ። ይመቻችሁ። Thank you.